እግዚአብሔር ይጠብቀ፣ ከአውሬዎቹ ይጠብቀ። መንሱር ጀማል ናሆም ፎንቴን ለካ ሸዋሸዋ ሰርቶታል። ይህን ታውቃላችሁ አታውቁ? መንሱር ጀማል ናሆም ፎንቴን 1 ሚሊዮን ከገባ 500 ሺህ ብር ከፍንቴ ካሰጣለሁ ብሎ ፈንክቶ 15 ሺህ ብር ብቻ ነው የሰጠው። ዲዩ ኢቭን ኖ ላይ 15 ሺህ ብር ግን ናሆም ፎንቴ 1 ሚሊዮን ስለገባ ከዛ በቲክታክ አገኛለሁ በሚለው እግዚአብሔር ይስጠው ብዙ በዛ ጉዳይ አልተናገረም። እስቲ እንስማው። ናሆም ፎንቴ የሚባል ታውቃላችሁ? ይሄ ልጅ በብዛት የምታውቁት በቲክቶክ ላይ ነው። ከዚህ በተጨማሪ ፊንቴክ ኢንቨስትመንት በተባለ ግሩፕ ላይ መንሱር ጀማል የተባለ ገልቱ ከንቱ አካውንቱን 1 ሚሊዮን ፎሎወር ካስገባችሁ 500 ሺህ ብር እሰጠዋለሁ ሲል ነበረ። ነገር ግን እናንተ የምታውቁት 500 ሺህ ብሩ ስለመሰጠቱ ነው አይደል? አስቂ ነገር አስቂ ሚስጥር ልንገራችሁ። 500 ሺህ ብር መኪና ውስጥ አስገብቶ 500 ሺህ ብሩን ጠቅላላውን እንዲመለስ አድርጎታል። ይሄን ማስረጃ ነው ለናሆም ፎንቴ የተሰጠው 10። ይሄንን እኔ ካልነገርኳችሁ ማንም አይነግራችሁ። ናሆም ፎንቴ የተሰጠው ብር 15 ሺህ ብር ብቻ ነው። 500 ሺህ ብሩን ሌላው ናሆም ፎንቴ እዚሁ ላይ ያለው ነገር አለ የሚገርማችሁ። ይኸው ምን ራሴ ሪፖስት አድርጌ የለ እንደ ቪዲዮ ይጅ በአንተ ቤታው ወሬ ነግረህ ይሞታል። ረኩትን ቪዲዮ አይተኸዋል ቪዲዮን ይላል። እኔ ሪፖስት አድርጌ የለ እንዴ። እንግዲህ የሰማችሁት ነገር እንደሰማችሁት ነው። አለቀ አለቀ። መልስ ሰጠው እኮ እንደሰማችሁት ነው ወንድሞች እህቶች። ሌላ ምንም ትርጉም የለውም። እንደሰማችሁት ነው። ያ አየህ ናሆም ግን ቃል ሲከዳ